I'll then take forwards to Smith. That's a really nice run from Russo. Can she get a second in as many minutes? Yes, she can! Russo at the double. A brilliant brace. በተመዘገበበት ጨዋታ ላይ የከተማ ተቀናቃኞች ተከናውነው 5-2 በሆነ ሰፊ ውጤት ረምርመውት የደረጃ ሰንጠረዡን እንግዲህ ከማንቸስተር ሲቲ በመቀጠል በሁለተኛ ደረጃነት ተቀምጠዋል። በሚገርም ሁኔታ ማንቸስተር ሲቲዎች እንግዲህ በሴቶች 19 ጨዋታ ተጫውተው በ49 ነጥብ አንደኛ ደረጃ ላይ መቀመጥ ሲችሉ ክለባችን አርሰናል ደግሞ በሴቶች የሴቶች ሱፐር ሊግ ጨዋታ 17 ጨዋታዎችን በመጫወት ሁለት ቀሪ ጨዋታ እያላቸው በ38 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል። የሚገርመውና የሚያመሳስለው ነገር ደግሞ ይህ የሴቶች ፕሪሚየር ሊግ እንደ ወንዶች ሁሉ ኤብሪቺዜ በወንዶች ቶተናም ላይ ሃትሪክ እንደሰራው አሌክሲያ ሩሶ ደግሞ እንግዲህ በሚገርም ሁኔታ ገና ፈርስት ሃፍ ጨዋታው በተጀመረ በ7ኛው ደቂቃ 27ኛው ደቂቃ እና በ46ኛው ደቂቃ ላይ ባስቆጠረቻቸው ጎሎች 3-1 እየመሩ ቢወጡም ከረፍት መልስ እንግዲህ ፎርድ በ57ኛው ደቂቃ እና ብላክስቶን እንዲሁም በመጨረሻ ደቂቃዎች ላይ ባስቆጠረችው ጎል 5-2 በሆነ ሰፊ ውጤት እንግዲህ በማሸነፍ የበላይነታቸውን ተቀናጅተዋልና መድፈኞቹ እንግዲህ በወንዶች ብቻ ሳይሆን በሴቶቹም በሚገርም ሁኔታ ጫናና ያደረጉባቸው ነው። የሚገርመው ደግሞ እሱ እኮ አይደለም የሚገርመው በወንዶች እንግዲህ ማንቸስተር ሲቲ አንድ ቀሪ ጨዋታ ያለው አርሰናል መድፈኞቹ እንግዲህ በሴቶቹም በወንዶችም ሰሜን ለንደን ላይ በጣም የሚገርም ድልን እየተቀናጁ ይገኛሉ። ሰሜን ለንደን ቀይ ናት ስንል በምክንያት ነው። መድፈኞች ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ይመቻችሁ። የወንዶች ጨዋታ እንግዲህ በሚቀጥለው ሳምንት ይመለሳል። በአዲስ ቪዲዮ እንገናኛለን። ሰብስክራይብ አድርጉ። ይመቻችሁ።